በዛሬው ቪዲዮ ኤችኤንኤስ እንደ ሃርድዌር ኔትወርኪንግ ሰርቪስ ተማሪ የሆናችሁ ልጆች በዛሬው ቪዲዮ የኤችኤንኤስ ሆሊስቲክ 2017 እና የ2018 ፈተና እኛ የተፈተነውን ውጤታማ የሆንበትን ጥያቄ ይዤላችሁ መጥቻለሁ ማለት ነው። ይህ 121 ጥያቄ ነው። ይህንን 121 ጥያቄ የሰራ ተማሪ ሲኦሲ ፈተናውን አልፏል ማለት ትችላላችሁ፣ 100% ማለት ነው። ስለዚህ የኤችኤንኤስ ተማሪዎች ይህንን 121 ጥያቄ ቲዮሪ ማለት ነው ሰርታችሁ ከገባችሁ ሊትራሊ ራሱ ነው የሚመጣው። ምንም የሚቀየር ነገር የለም። በእኛ ጊዜ እኔ 2018 ነው የተፈተንኩት። ስለዚህ እናንተም ምንም የሚከብድ ጥያቄ የለም ማለት ነው። ይህንን ከሰራችሁ እናንተም ይህንን በፓርት ከፋፍዬ አስቀምጬላችኋለሁ ማለት ነው። ይህንን በደንብ በመስራት እናንተም ውጤታማ መሆን ትችላላችሁ። አሁን የማሳያችሁ በፓርት አስቀምጬላችኋለሁ ማለት ነው። ኤችኤንኤስ ሆሊስቲክ ቲዮሪ ሌቭል 1 እስከ ሌቭል 4 ማለት ነው። ሲኦሲ ኤግዛም የ2018 ጥያቄ ነው ማለት ነው። ይህንን ጥያቄ መዘንጋት የለባችሁም። በደንብ አድርጋችሁ አንብቡ። ያው በፓርት አስቀምጬላችኋለሁ። ፓርት 1 አለ እዚህ ጋር፣ ፓርት 2 ፓርት 3 አስቀምጫለሁ ማለት ነው። ሲኦሲ ኩዌሽን ኤንድ አንሰር ፓርት 4 አለው፣ ፓርት 5 አለው፣ እንደገና ፓርት 6 አለው። ይህ የመጨረሻው ነው ማለት ነው። ስለዚህ እስከ ፓርት 6 ድረስ 121 ጥያቄ ነው። ለእናንተ ቪዲዮ እንዳይረዝምባችሁ አጠር አድርጌ ነው ያስቀመጥኩላችሁ ማለት ነው። ይህንን በደንብ መስራት አለባችሁ። ይህንን ከሰራችሁ በኋላ ደግሞ መልሱን እኔ በቴሌግራም ቻናሌ አስቀምጥላችኋለሁ። የቴሌግራም ቻናሌን ባዮ ላይ ታገኙታላችሁ ማለት ነው። ስለዚህ ይህንን ጥያቄ በደንብ ሰርታችሁ ለሲኦሲው ዝግጁ ሆናችሁ መግባት ይጠበቅባችኋል ማለት ነው። ስለዚህ የሆሊስቲክ ፈተና ጥያቄ ከየት አገኛለሁ ምናምን የትም ቦታ መሄድ አያስፈልጋችሁም። በዚህ ቪዲዮ በዚህ ቻናል ላይ በፕሌሊስት ውስጥ አስቀምጥላችኋለሁ። 6 ፓርት ነው። ስለዚህ እናንተ ይህንን ጠንክራችሁ መስራት ይጠበቅባችኋል ማለት ነው። ይህንን ከሰራችሁ ደግሞ እኔ ምዬ ነው የምነግራችሁ፣ ወላሂ ብዬ እነግራችኋለሁ። የዚህ ቪዲዮ ምንም አይነት ተቀይሮ ጥያቄ አይመጣም ማለት ነው። እናንተ ደግሞ የከበዳችሁን ጥያቄ ለኔ በኮመንት መጠየቅ ትችላላችሁ። በቴሌግራም ቻናሌም ገብታችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ በዚህ ፈተና ውጤታማ እንደምትሆኑ አልጠራጠርም። ስለዚህ ለዛሬ ያቀረብኩላችሁ ቪዲዮ ይህንን ይመስል ነበር። ቻናሉን ሰብስክራይብ እና ቪዲዮ ላይክ በማድረግ ይህ ቪዲዮ ለሌሎችም ለጓደኞቻችሁ የጨነቃቸው ተማሪዎች፣ ሲኦሲ የከበዳቸው፣ ከዚህ በፊት ደጋግሞ ተፈትነው የወደቁ ተማሪዎች ካሉ ይህንን ጥያቄ ሼር አድርጉላቸው ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ ኢትዮ ስማርት